እንዴት ዋላችሁ? እንግዲህ አባታችን አቡነ እስትንፋሰ ክርስቶስ ዓመታዊ ክብረ በዓላቸው ስለሆነ ጥቂት ገድላቸው የሚለውን የታምሩን መቅድም በተለይ ደግሞ በየወሩ በዓላቸው ምን እንደሆነና ምን ያህል በዓላቸው እንደከበረ እንድታውቁ ጥቂት ከገድሉ ላይ አነብላችኋለሁ ማለት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ቅዱስ ብፁዕ ክቡር የሚሆን የኃያሉ የአባታችን የእስትንፋሰ ክርስቶስ የታምር መቅድም እንጽፋለን። ብርሃነ ክርስቶስ የተባለውም አባታችን ነው። ከታምር አስቀድሞ እናንተ የቤተ ክርስቲያን ልጆች የሚነበበውን ይህንን የአባታችንን የታምር መቅድም በጆሮአችሁ አድምጡ። እግዚአብሔር ይባርካችሁ፣ የዓይናችሁንም ልቦና ያብራላችሁ። ይህንን የአባታችን የአቡነ እስትንፋሰ ክርስቶስን ታምር ከእረፍቱ በኋላ ያደረገውንም ስሙ። ዛሬም በእግዚአብሔር ዘንድ የተወደደ ከልጅነቱ እስከ እርግናው በሥጋውም ሆነ በሐሳቡ የኃጢአት ትቢያ ያልነካው ንጹሕ ድንግል የሆነ እንደ እርሱ ያለ የለም። በዘመኑ ቁጥር ልክ እንደ የእግዚአብሔርን ምስጋና ምንም ሳያስታጉል ይጸልያል። እግሮቹም እንደ ዝሆን እግር እስኪያብጡ ድረስ ይቆማል። እጁንም ወደ ሰማይ ዘርግቶ ዓይኖቹንም ወደ ላይ ወደ መንበረ ጸባዖት አቅንቶ ይጸልያል። 40 ጾምም እስኪፈጸም ድረስ ከመሬት ላይ አይቀመጥም፣ በምንጣፍም ላይ በጎኑ አይተኛም። 40 ጾምም ቆሞ ይፈጽማል እንጂ ለጉንጮቹም እረፍት አይሰጥም፣ ለቅንድቦቹም እንቅልፍንም አይሰጥም። የጣሙንና የላሙንም አይመገብም፣ ስጋን ወይንንም በአፉ አያስገባም። በራሱም ላይ ምላጭ አይወጣም። ናላው እስኪፈስ ድረስ እንደ መንኮራኩር ይሰግዳል። የሰማይ መላእክትም ወደ እርሱ ለመምጣት እየተሽቀዳደሙ ይጨናነቃሉ። ጻድቃንና ሰማዕታት እርሱ ካለበት ይሰበሰባሉ። ወደ ተጋድሎ ስቃይ ለመግባት የማትፈራ አርበኛ ነህ፣ ወደ መጋደል ግባ፣ አንተ ብፁዕ ነህ፣ ተጋድሎ ላንተ መልካም ነው። አባ እስከ መጨረሻ እስከ እረፍት ድረስ ወደ ኋላ አትመለስ ይሉታል። ተጋድሎም በእግዚአብሔር ዘንድ ተወዳጅነትን አግኝቷልና። ይህ ቅዱስ ጻድቅ ከእግዚአብሔር በታችና ከእመቤታችን በታች ክብር ያለው አባታችን አቡነ እስትንፋሰ ክርስቶስ ዘውትር እንዲህ ብለው ይመክሩታል። እናንተ በአባታችን ቃል ኪዳን ያመናችሁ ምዕመናን ሆይ እግዚአብሔር አብ ከባሕሪ ልጁ ከወልድና ከባሕሪ ውእቱ ከመንፈስ ቅዱስ ጋር በምሕረቱ ይጠብቃችሁ። ድውያነ ሥጋን በታምራት ድውያነ ነፍስን በስሬት ይፈውስላችሁ። ሽማግሌዎቻችሁንም ዕድሜ ይስጥላችሁ፣ ልጆቻችሁንም ያሳድግላችሁ። ለወጣቶቻችሁ ማስተዋልን ያድልላችሁ፣ የጤና የሕይወት ዝናብን የሚያዝንብላችሁ። ዛሬም እንደዚሁ ለስውራን ቅዱሳን መነኮሳት በቆብና በአስኬማ አባት የሆነ ብርሃነ ክርስቶስ የተባለ አባታችን እስትንፋሰ ክርስቶስን አክብሮት በጸሎቱና በቃል ኪዳኑ ትድኑ ዘንድ የእርሱንም በዓል እንደ ጻድቃንና እንደ ሰማዕታት በዓልና እንደ እመቤታችን በዓል አክብሮ። የበዓሉም ቁጥር ይህ ነው። ሚያዝያ 8 ቀን የተጸነሰበት ነው። ታኅሳስ 8 ቀን የተወለደበት ነው። ጥር 9 ቀን ሰማያዊ ምስጢርን ለማየት ወደ ሰማይ ያረገበት ነው። የካቲት 8 ቀን ለኢትዮጵያ ሕዝብ ሁሉ ቃል ኪዳን የተቀበለበት ነው። መጋቢት 9 ቀን ይህችንም ዓለም አትጠቅመኝም ብሎ የመነኮሰበት ነው። ሚያዝያ 9 ቀን ከጌታችን የማዳን ቃል ኪዳን ተቀብሎ ያረፈበት ነው። ይልቁንም ይህንንም በዓል የተራብን በማብላት የተጠማንን በማጠጣት አክብሮት በነፍስና በሥጋ አባታችን አቡነ እስትንፋሰ ክርስቶስ ይጠብቃችኋልና። ግንቦት 9 ቀን በኤልያስ ሰረገላ ወደ ሰማይ ተነጥቆ ወደ ኢየሩሳሌም ሰማያዊት በመላእክት እጅ ያረገበት ነው። ሰኔ 8 ቀን 100 ሙታንን ያስነሳበት ነው። ሐምሌ 8 ቀን በራሱ ተዘቅዝቆ ባህር ውስጥ መቆም የጀመረበትና በ9 ዓመቱ ጌታችን ኢትዮጵያን ምሬልሃለሁና ውጣ ሲለው ከባህር የወጣበት ነው። ነሐሴ 9 ቀን ከሰማይ የወረደውንም የቁርባን ህብስት ተቀብሎ ያቀበለበት ነው። መስከረም 19 ቀን ወደ ብሔረ ብፁዓን ከቅዱሳን ጋር የገባበት ነው። ጥቅምት 9 ቀን የቃል ኪዳን ጽላት ከፈጣሪ የተቀበለበት ነው። ህዳር 19 ቀን የዕውራንንም ዓይን ያበራበት ነው። ዳግመኛም ቃል ኪዳን የተቀበለበት ነው። ህዳር 24 ቀን ከካህናተ ሰማይ ጋር የሥላሴን ዙፋን ያጠነበት ነው። ታኅሳስ 29 ቀን ወደ ቤተልሔም ሄዶ የጎበኘበት ነው። ጥር 12 ቀን ፀሐይን ያቆመበት ነው። የካቲት 21 ቀን ከእመቤታችን ጋር ቃል ለቃል የተነጋገረበት ነው። መጋቢት 27 ቀን ጌታችን በቀራንዮ እንደተሰቀለ ያየበት ቀን ነው። ሚያዝያ 8 ቀን ቃል ኪዳን የተቀበለበት ቀን ነው። ሚያዝያ 9 ቀን ከዚህ ዓለም ተለይቶ በታላቅ ክብር ያረፈበት ነው። እነዚህንም የአባታችን የብርሃነ ክርስቶስ 23ቱንም በዓላት አክብሩ። በየዓመቱና በየወሩ ምንም ስራ አትስሩበት። ጸሎቱና በረከቱ ከሁላችን ጋር ይሆን።
ዛሬም ዘወትርም ለዘላለሙ አሜን። አባታችን አቡነ እስትንፋሰ ክርስቶስ በጸሎታቸው ያስቡን፣ በቃል ኪዳናቸው ይጠብቁን፣ በብርሃነ መስቀላቸው ይባርኩን፣ በጸሎታቸው ቅፍ ድግፍ አድርገው ለዓመቱ በሰላም በጤና ያድርሱን። አቡነ እስትንፋሰ ክርስቶስ በስማቸው የዘከርነውንም ዝክር የኃጢአታችን መደምሰሻ ያጋንንት ድል መንሻ የመድኃኔ ዓለም የዘላለማዊ የክብር መንግስቱ ሞረሻ አድርጉልን። ዝክሩ ላይ በገንዘባቸው በሐሳባቸው በጉልበታቸው የተራዱትን አቡነ እስትንፋሰ ክርስቶስ በጸሎታቸው ይራዱልን። የሞቱትን ነፍሳት ስማቸውንም የጠራን ሁሉ በቃል ኪዳናቸው በገነት በመንግስተ ሰማያት ያኑርልን። መድኃኔ ዓለም አባታችን በአፈ አቡነ እስትንፋሰ ክርስቶስ ይቀበልልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰረንን ዘንድ ለዘላለሙ አሜን። የመድኃኔ ዓለም ቸርነት የእመብርሃን አማላጅነት አባታችን አቡነ እስትንፋሰ ክርስቶስን የሚጠብቁት የቅዱስ ሚካኤል የቅዱስ ሩፋኤል ጥበቃነት የጻድቁ አባታችን አቡነ እስትንፋሰ ክርስቶስ ጸሎት ጸጋ በረከት ከሁላችን ጋር ይሆን። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። አቡነ እስትንፋሰ ክርስቶስ ይባርኳችሁ። ጻድቁን አታመሰግኑ?